سلام تخطاتلت مدب تارين انترتينمنت كميل لكم انا الله እግዚአብሔር ይመስገን በጣም ሰላምዬ ንስኻትኩም ወነብዘል ለኹም ሰላምኩም ብዙሕ ትረፍይ ወለለይ ድሕርና ውሕ እዋን ተመሊተ መጽለኹ ብስራሕ ገለ ጠፊኤ ነይሩ ማለት እዩ ወይ ናይ ልምዓንት መደበይ ኣዶናይ ሓውና ብዛዕባ ዛ ኣብ ሶሻል ሚድያታት ዝበሃል ዘሎ ነገራት ጥቕልል ለቢሉ መልስ ሒዝልና መጽኢሎሞ ያው እስካዕ መጨረሻ በጽሞና ከነዳመጽይና ማለት እዩ ኢንወይ ገሊኦም ኣብዛ ሽልማት ማዓልቲ ማርያም ስለዝበለ በጣም ብዙሓት ተቃውሞታት ቀሪዮም ለለው ትና ይቀደም ህይወትና ምጽዮም ዝዛረውሉ ዘለው ማለት ይባይዘው ሰው ኮይኑ ይወድቁውን ይትስእ ስለዝኾነ ያው ሕሉፍ ህይወቱ ከም ሕሉፍ ኮይኑ እንግዲህ ዳይናፍታ ቪዲዮ ንኺድ ነራያ ጋይስ ዘሃበሻ እንግዲህ ፖስት ያለው ነገር ተመልከቱ እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው በጣም ብዙ ሰዎች ደግሞ አይስማሙበትም በጣም ኃይለኛ ደጋፊ ያለ ከዚህ ሐሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሐሳብ ወዳችኋለሁ የሁላችንም ሐሳብ ነው ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ እድል እንድትሰጡኝ እንድትረዱኝ ይፈልጋለሁ ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት በጣም አይናፋር ነበርኩኝ ዝቅተኝነት የበታችነት የሚሰማኝ ሰው አስደሳች ነበርኩኝ ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው ወደ ኢትዮጵያ ስመጣ እንግዲህ ከህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው እሷ አልጋዬ ልስጥህ ባከ ያለችኝ ግን ምንጣፏ ላይ ነው ያረፍኩት ለ7 አመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም እና ቁጭው ያሰብኩትና እኔ ለምንድን ነው መሰቃየውልኝ ለምንድን ነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ ለምንድን ነው ምፈራው ለምንድን ነው ማፍረው ለምንድን ነው ምደበቀው ለምንድን ነው ወደ ምፈልግበት ደረጃ በቀጥ ብዬ ማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ because ሁሌም እንዲሳካልኝ ሞክራለሁ እነሳለሁ ግን ወድቃለሁ እፈራለሁ እሸሻለሁ እደበቃለሁ ገባችሁ አይደል እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው ውስጤ ላይ የተቀበረ እሺ ባይነት አለ በቃ ሁሌም መስማማት በመፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበር ገባችሁ ከዛ ደግሞ ምንድነው ፈሪ ነበርኩኝ የምፈራው ደግሞ ማለት ነው ማንን ነው የሰው አይን ነው which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ ቢተርቡኝስ አትችልም ቢሉኝስ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበር ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ ካናዳ ያለው ሞክሬያለሁ እኔ ቢያልሄድኩበት መንገድ የለም በጣም ብዙ ነገር ሞክሬያለሁ ግን በመጨረሻ I think እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው እኔ ማርያምን ነው የምላችሁ ማርያምን ሰገጤ የሚለው ቃል አላቀውም ነበር በማርያም ስም እየማልኩኝ ነው ያለሁት አላቀውም አንብምዲው አላቀም ከየት አባቱ እንደመጣ አላቀም ይቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ ግን ሰገጤ የሚለው ቃል ልቤ ላይ አረፈ ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ ነኝ ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም እኔ ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም ግን እቺ ቃል ምን አረገችኝ መሰላችሁ የውስጤ ፍርሃት ሸፈነችው አሸነፈችው የውስጤ በራስ አለመተማመን አሸነፈችው እቺ ቃል ምንድነች ከየት ነው የመጣችው ማን ነው የሰጠኝ ለካ ሰገጤ ማለት I think ፋራ ነው መሰለኝ ገባችሁ የዛኔ ነው ሆኜ ያሰብኩት ያለው ሰገጤ ማለት ፋራ ማለት ነው ከዛ ይህ ቃል በመጠቀሜ ምክንያት በጣም ብዙ ሰዎች አዲስ የሆነ ብሬክ ትሩ ይባላል አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ which is አይናፋር የነበረው ደፋር መሆን ጀመረ ፈሪ የነበረው አለመፍራት ጀመረ ባይ ዘ ወይ አለመፍራት ስላችሁ ለዓላማ መቆም ነው አንዳንድ ሰዎች ለዓላማቸው መቆም አይችሉም የሚፈሩት ተረባን ነው ባይ ዘ ወይ ኦኬ የሚፈሩት ተረባን ነው ኦኬ እሱ ነገር እቺ ቃል ይሁሉ ነገር እየቀየረ እንደሆነ ታዘቡ ከዛ እነዚህ ሁሉ ሰዎች ሲቀየሩ ሳይ እኔም ለራሱ ማስተንተን ጀመርኩኝ የሰግጥ የሚለው ነገር ምንድነው ምን ያህል ኃይል ቢኖረው ነው የሰው አይምሮ እንደዚህ እየቀየረ ያለው ለካስ እንደ አንድ ኢትዮጵያ
በጣም የሚያጠቃን ነገር ምንድነው? ዩሊንታ ነው። ዩሊንታ በጣም ያጠቃናል። ጎረቤቴ ምን ይለኛል የሚለው አስተሳሰብ በጣም ያጠቃናል። እድሜ ልካችን ሰነፍ እንደሆን ከተነገርን ወይም ደግሞ አይናፋር እኮ ነው ልጄ እንትን እኮ ነው እየተባልን አድገን እዚህ ደረጃ ደርሰን ያ ማንነት ተቀርጾ ያድጋል። አይናፋር ነኝ እኔ በራሴ አልተማመንም ያን ያህል ቆንጆ አይደለሁም የሚለው ማንነት ተቀርጾ ያድግና እዚህ እድሜ ላይ ስንደርስ ተደምድሞ እውነታችን ሆኖ እናገኘዋለን። አንፈልገውም እኮ ገባችሁ? ከዚህ ማንነት የምንወጣበት መንገድ ምንድነው? መሰገጥ ነው። በመሰገጥ ነው፣ በመስራት ነው። መሰገጥ ስላችሁ እያወቀው እያለ እድሜ ልክህ እኮ ፈሪ እንደሆንክ ታውቀዋለህ። እድሜ ልክህ አይናፋር እንደሆንክ ታውቀዋለህ። እድሜ ልክህ ቆንጆ አይደለሁኝም ብለህ አስበህ የኖርክ ሰው እንደሆንክ ታውቀዋለህ እኮ። ግን ለነዚህ መጥፎ ሐሳቦች ትሰግጥባቸዋለህ። በቃ አትሰማቸውም ነው። በቃ ገባችሁ? አትሰማቸውም። በቃ ድድብ ትልባቸዋለህ። which is ወደ ሁለተኛ ቃላት ልመጣ ነው። በጣም ብዙ ሰው ያናደደው ብዬ ማስበው ለምንድነው ህዝቡን ደድብ የምትለው? ደድብ ወይ ህዝብ ምንድነው የሚያደርገው? ደድብ ያልኩት እኔ ዝም ብላችሁ የጅል ስራ ስሩ እያልኩኝ አይደለም። የምትደድበው በነዛ መጥፎ ድምጾች ነው። መደደብ ማለት አለመስማት አይደለ? ደደብ ማለት ተቆርኩሞ ተነግሮ ማይሰማ አይደለ እንዴ? አዎ እነዛ ሐሳቦች ናቸው እኛ እየኮረኮሙ ወደ ማንፈልገው ህይወት የሚመሩ፣ ወደ እፍረት፣ ወደ ቁጭት፣ ወደ ስቃይ፣ ወደ ብቸኝነት፣ ወደ የበታችነት ስሜት የሚመሩን እነዛ መጥፎ ሐሳቦች ናቸው። ከነዛ መጥፎ ሐሳቦች የምንወጣው ደግሞ ከደደብንባቸው ነው። አልሰማህም ካልናቸው ነው። ቆንጆ አይደለህም ይላል። ኖ ቆንጆ ነኝ። አይናፋር ነኝ ይላል። ኖ አይደለሁም እኔ ደፋር ነኝ። ከሰው በታች ነኝ ይላል አይምሮ ማለት ነው። ኖ እኔ ከሰው በታች አይደለሁም፣ ከማንም ከኔ አይበልጥም፣ እኔ ደግሞ ከማንም ሰው አልበልጥም፣ ሁላችንም እኩል ነን፣ ግን እኔ አንደኛ ነኝ። አየህ፣ እንደዚህ አይነት ድፍረት ከራስህ ጋር ለማምጣት እነዛ ድምጾች መክዳትና አለመስማትን ያስፈልጋል። እኔ የተጠቀምኩበት ቃላቶች ደግሞ እነዚህ ድድብ የሚለው ስግጥ የሚለው ቃላቶች በጣም ኃይለኛ የሆኑ ቃላቶች ከመሆናቸው የተነሳ ሰርጸው ይገባሉ። የሰው አይምሮ ሰብረው ይገባሉ። እነዛ መጥፎ ሐሳቦችን በኃይለኛው ነው የሚሰብሩት። ለምን ይመስላችኋል ቲክቶከር የበዛው በዚህ ጊዜ? it's because እነዛ መጥፎ ሐሳቦች እስካሁን እያሰሩት ነበረ። አሁን ግን ከነዛ ሐሳቦች መውጣት ችሏል። አብዛኛው ሰው በራሱ መተማመን ችሏል። ለመጀመሪያ ጊዜ ራሱን ማፍቀር ችሏል። እና እንደዚህ አይነት ነገር ነው መፍጠር የቻልኩት እኔ። ስለዚህ ከዚህ ሐሳብ ጋር የማትስማሙበት መንገድ እኔ ሊታየኝ አልቻለም። በጣም ብዙ ተከታታዮች አላችሁኝ አሁን ይህ ቪዲዮ የምትመለከቱ ሳትናደዱ የሆነ እኛንን ትክክል ብላችሁ ለመፎከር ሳትሞክሩ ቁጭ ብላችሁ እንደዚህ ሐሳባችሁ ብታጋሩ እነዚህ በሰግጥና በድድብ ማለት በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ ሁላችንም ሆነ እንዴት እያገዘንና ህይወታችን እንዴት እየቀየረ እንደሆነ ለማሳየት ብንሞክርስ? እስኪ ቪዲዮ ልቀቁ ጋይስ። በእኔ ሐሳብ የምትስማሙ ከሆነ ቪዲዮ ልቀቁና አወንታዊ በሆነ መንገድ ለማስረዳት እንሞክር። እንዴት እነዚህ ቃላቶች ፍቅር እየገነቡ እንደሆነ ኮንፊደንስ እየገነቡ እንደሆነ እስኪ እናስረዳ። ወይስ እኔ ብቻዬን ተሳስቻለሁ እንዴ? ገባችሁ? አብረን እስኪ እናስተምርና እናሳይ። ስፔሻሊ የተማራችሁ ሰዎች፣ ዶክተር የሆናችሁ ሳይንቲስቶች፣ ትልቅ ደረጃ ያላችሁ ማለት ነው። እውነቴን ነው የምላችሁ። በዚህ ሐሳብ የምትስማሙ ከሆነ እባካችሁ ወደፊት ውጡና ተናገሩ። የማትስማሙበት ከሆነ ሁላችሁም ደግሞ ከዚህ ሁሉ በማስረዳት በኋላ ካልተስማማችሁበት መናገርም ትችላላችሁ እንደዛው። እኔ እውነቴን ነው የምላችሁ ቁጭ ብዬ የመመልከት አቅሙ አለኝ። የሆነ ነገር ትክክል ካልሆነ ይቅርታ የምል ሰው ነኝ። ትክክል ካልሆነ ማለት ነው። ገባችሁ አይደለ? ስለዚህ እባካችሁ ኮሜንት ብቻ ሳይሆን ቪዲዮም ልቀቁና ሐሳባችሁ ግለጹ። ስግጥ የሚለው ቃል ድድብ የሚለው ቃል ለበረከቴ ማለት ነው ህይወታችሁ በምን መንገድ ነው የቀየረው? ቁጭ ብላችሁ ቪዲዮ ሰርታችሁ እንድትለቁልኝ ይፈልጋለሁ ጋይስ። እናስረዳ እንዴት እየተቀየርን እንደሆነ፣ እንዴት ወጣቱ እየተቀየረ እንደሆነ። የበለጠ ነገር እየተፈጠረ ነው ያለው። ፍቅር ነው እየተፈጠረ ያለው። እኔ ደግሞ ልንገራችሁ ከፍቅር ውጪ ምንም አልፈልግም። እኔ ፍቅርን ነው የምፈልገው። ዳስት እኔ በጣም ሰላም የምወድ ሰው ነኝ። በጣም እኔ ልንገራችሁ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል። ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔር ከዛ ውጪ ምንም የለኝም። እኔ ምንም ያስኩት ሐሳብም የለም። ገባችሁ አይደል? ሰላምን ነው የምፈልገው። እውነቴን ነው የምላችሁ። እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ እኔ ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሪኤቲቪቲ ኢንተርናሽናል እንድንሆን ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣
ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጪ ምንም የለም። ገባችሁ? እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው። ሐሳባችሁ ስጡበት። ወዳችኋለሁ። ቴንክ ዩ باي زوي كرة تختاتلتي ناي أدوني زيات مسل نيرا قريه دس زولني كرة تختاتلتي كم تسمعوا زلهم قال ألولا بتعمي ورالات سير الله مالتيو خمسة وزنا خندي عدم رسح عدم قل ملا خندي نورو خندي ورالات العليو تنبين لا تلعنت بقلات صرفت ما نمسوي أبزا ولا يكون ممكن زي عصر كله بتعمي لحسن بتعمي حزينة ولا مالتيو باويت مالتيو ينوي كرات حواتي قال تقولوا تقومسات نجار سبيلو ناب سلام كنا خزلوا مالتيو نتأذي لما حسابات حديث لازم بتعمي شيء مالتيو إنه هنا لما حد مرة مالتيو خلينا نسحر سنايو أبزل لهم باي باي